ደግሜ በፈጠረም የብልጽግና አባል አልሆንም። የብልጽግናን አመለካከት ላራምድ አልችልም። ሰው እያስገደለ ያለ በየማምነውን ፓርቲ አባል ሆነ አልችልም። ከዛ ግን ባለፈ ነው በጣም ኮምፎርት የማይሰጠኝ መንግስት አስቀምጧት ብልጽግና ነው እንትን ያላስ የሚለው ሐሳብ ለኔ ኮምፎርት አይሰጠኝም። እሱ ለብቻው ነው ነበር ያስቀመጠው። ለምን እንደሆነ ታውቃለህ? እኔ ደግሜ በፈጠረም የብልጽግና አባል አልሆንም። የብልጽግናን አመለካከት ላራምድ አልችልም። ይሄ የተቃዋሚ የመሆን ኢሹ ብቻ አይደለም፣ የመርህ ጉዳይ ነው፣ ፕሪንሲፕል ጉዳይ ነው። ለምሳሌ እኔ ብልጽግናን ምለው ምንድነው ሰዎች እያስገደልክ ነው አይደለ? ሰው እያስገደለ ያለ በየማምነውን ፓርቲ አባል ሆነ አልችልም። ይሄ የመርህ መቀየር ነው የሚሆነው። መርህን ስትቀይር ደግሞ እንደ ሰውም አንተም እየተቀየርክ ያለበት ሁኔታ ነውና እሱ በፍጹም ሊሆን የሚችል ስላልሆነ እሱ ጥያቄ እንደው ባላዩና ባይነሳ በጣም ደስ ይለኝ ነበር ከብዙ እንትኖች ላይ። ግን እንዳልኩ የትኛውም ሰው በስነ ስርዓት የመቃወም እንትን አለው፣ መብት አለው፣ ይቃወማል ምናምን አይ ዶንት ማይንድ ያንን። ግን በመሰረት ላይ ደግሞ ቢሆን ጥሩ ይመስለኛል። ምክንያቱም ፖሊሲዎቻችንን ማስተዋወቀናል፣ ትችት ብቻ አይደለም ያቀረብ ነው ለፈልግ እዚሁ ላይ ያው አሁን ደግሜ በፈጠርም ያልሽው ቦታ ላይ አንድ ያስኩት ጥያቄ ነበር። ምክንያቱም ትብብር ለኢትዮጵያ ሲባል በምንም ባንገናኝ መተባበር እንችላለን። ለምሳሌ እንደ ሰው እንደ ዜጋ አንዱን መደገፍ መተባበር የሚባለው ነገር አለ ስያሜው ውስጥ ለኢትዮጵያ አንድነት እስከተባለ ድረስ ኮክ እሱንማ የኢትዮጵያ ከሚያምንና ከሚያስጠብቅ አካል ጋር ነው ትብብር ተብሎ እንዴት አንድ ነገር ይታጣል ከብልጽግና ጋር ለመተባበር የሚያስችል አንድ ነጥብ ምንም በእኔ እንደ ሰው ነው መልስልህ። እኔ እንደ ሰው ከብልጽግና ጋር የሚያስተባብር አንዳችም ነገር እንደ ፓርቲስ የሚያስተባብራችሁ ወክራችሁ ታውቃላችሁ? ተቀባይነት አጥቶ ነው የለንም። ሞክረንም አናውቅም፣ ልንሞክርም አንፈልግም። የማንፈልግባቸው ምክንያቶች ደግሞ አሉ። እንዳልኩ መርሃችን በጣም የተለያየ ነው። ስለ ኢትዮጵያ ያለን አመለካከት የተለያየ ነው። ስለ ኢትዮጵያ ያለን ስለ ህዝብ ያለን አተያይ በጣም የተለያየ ነው። ስለዚህ እኛ ኢትዮጵያ አንዱና መቀጠል ትችላለች፣ ሉዓላዊነቷ ሊከበር ይገባል እያለን ያንን ከማያስከብር አካል ጋር ልንተባበራችሁ ብሔራዊ ጥቅም በሚለውስ ለምሳሌ ይሄ ሊያስተባበራ ብሔራዊ ጥቅም ያስጠብቃል የሚል እምነት የለን። ለዛ ነው በተደጋጋሚ ለምሳሌ የሶማሊላንዱን ጉዳይ ማንሳት እንችላለን፣ የወደብ ጉዳይ ማለት ነው። በሶማሊላንድ ጉዳይ እኔም ጋዜጠኛ ሆኜ ብዙ ዘገባዎችን ሰርቻለሁ። አካሄዱ ልክ እንዳለ ስንፈረጅ የነበረው በሀገር ከሃዲነት ነው።